ያው እያለቀሰላችሁ ነው። ምን ሆነ? ግቡና በሱ እየሄደ ስለሆነ አያስከፍታችሁም? ኧረ ምተብለው አገሩን ተስከዛ ምተብለው እንዴ ማለት ነው። ምንድን ነው ዛሬ ማለት ለማሉ መዝናናት ከፈለገ እኛ ጋር መዝናናት ይችላል። ኧረ ኤኒታይም እሱ ተወው። ጭነኑን ከኋላ ከፈለገ ይሄዳል። ማነው እሱ? ደስታ ነው። አይ ደስታ አንዴ ይቅርታ ይወጣል ነው አብራ አንዴ ዛሬማ አባይ ዘግሊ መጣ ና ፈረንጅና አንተ ብቻ ለምን አመጣለህ? ያው ያሰሪ ከባድ ነው። ቶሎ ለመቻል ቴንክ ገባ ፈረንጅ ግቡ። አይዞሽ ገለቴ ምንም ማድረግ አይቻልም። እንዴት አብሽ ምንድን ነው እዚህ ጋር የምትሰራው? ለምን አትሄድም? ምን አድርገሽ ነው? ቆንጥጠሽው ነው? እንደዛ አይደለም። እንዴት ነህ ደስታዬ? እንዴት አየህ ሀገራችን? አሪፍ ነች። ተመቸህ ሀገሩ? ወደድከው? በነገር ላይ በጣም ተቀይራለች። በጣም ተቀይራለች። አምሮባታል። ብዙ ለውጥ ነው ያየሁባት። ፈረንጁ ተብላሽኝ ምንድን ነው ማለት? አውርታችሁ አልጨረሳችሁም? አይ ጨርሰናል። ከወሬ ዘለለ ነገር ስለማይኖር ሸኝዋ መሽኘት ስለተኛው ነው። ይቅርታ አብረሽ ምን አድርገሽ ነው? አይ የሆነ ነገር የቀመሰ ይመስለኛል። እንቅልፍ የሚያስተኛ ነገር ሰጥተሽ ለምን አትሄድም? ነገ ደውልና ይሰማል እንዴ? አልሰማም ብሎ ስለነበር ነው። ነገ ትመጣለህ። በቃ ደውልና አይሻልም? አሁን እንግዳ አለብኝ። ይሰማኝ አይሰማም እንዴ? ሳይሆን ወይ በቃ እዚህ ጋር ይሆን እንዴት አለ እኛ ውስጥ ገብተን እናወራለን። ወይ አምሮሽ አልሄድክም እንደ ሄድክ መስሎኝ። ና እንጂ ተዋወቁ። ግባ። ምን ሆነህ ነው? ና ተዋወቀው። እሱን ተወና ተዋወቀው። የሚሰማ ና እንዴ ተዋወቀው። እሱን ተወና አብርሃም ና ግባ። ጎረቤት ይረብሻል። ሰማችኋል? ማታ ነው እኮ ምን ሆናችሁ? ያማችኋል? ምንድን ነው የሚገባው? አስወጣልን እንጂ ደስታ ይባላል። ደስታ ምን አድርጋችሁት ነው ማለት በዚህ ቅስፈት እንደዚህ ተቀያይሮ ምናምን ይጠበቅ? ሩታኔ በሰላም አውራው አይደል? ለምን ደስታዋን አገኘች? አንተ ቆይ ማለት ሲጀመር ደስታ ይባላል እኮ ምንድን ነው የምፈልገው? ምንድን ነው የምፈልገው? ምንድን ነው ጥቅም ፈልገህ ነው? አቡሽ ይሄንን ነው እኮ የምልህ። ችግር አይደለም እንደዚህ አይነት ጥቅም ምናምን የምትለው አይደለም። በመጀመሪያ ታለኛለህ። ዝም ብለህ እኔ ምንም አሁን ስማኝ፣ ከቻልክ ይሄንን አውራ ይዘልኝ ውጣ። እስካሁን ድረስ ማለት ነው ሰማኸኝ? እስካሁን ድረስ ወንድሜ ነው ብዬ ዝም ብያለሁ። በቃ ዝም ብለህ አንተ ነው ይሄን የሚወጣው። እዛው መጀመሪያ እሱን አስወጣ። ጭራሽ ሩታ አንቺ ምን ሆነ ነው አቡሽ? የሆነ ነገር ማለት እንደዛ አይደረግም። ትንሽ ሞላላ አታርፍም። ስነ ስርዓት አንተ ነው ይዘው የመጣው። አንዴ ስማኛ፣ እኔ እናንተ መግባት አንችልም እንዴ? በዚህ እንኳን ስማኛ፣ እንዴ አሁን ይኸውልህ ቆይ ለምንድን ነው ፍጥን የምትል? ምን ሆነህ ነው? ያማል እንዴ አንተ የእሷን ደስታ አትፈልግም እንዴ? ያዘው ነው ወጣ። ማንን ነው የሚወጣው? የትም የሚወጣው ነገር የለም። መውጣት ካለበት እሱ ነው የሚወጣው። ያስኪኝ እኮ ስማኛው፣ ምን ሆነህ ነው? ያማል እንዴ? ይኸውልህ አሁን ደስታ ይባላል። አሁን ይልቁንስ አንቺ የምታረግ ነው እሱ ጋር የምፈልገው። እንደዚህ አይነቱን አውሬ ሸኝልህ። ይሄ ከስሙ በላይ ደስታዋን ለማጥፋት ነው። ደስታ እኔ ደስታዋን ባጠፋ እኔ ባልኖር ደስታ አለ።
ይሄ ፈገግታ ቆይ እኔ የምልሽ ሩታ ይሄ ነገር ተመችቶሽ ነው እያደረግሽ ያለሽ ነገር ማለት አልገባኝም። ሁሉም ነገር ሰላም ነው እስካሁን አንተ ስላልክ አልቃት ከነሱ ትጣለኛለህ። ሰማ አቡሽ ይረጋ ስለ እኔ ማለት ነው አልነገሩኝም። አታውቂም አይደለም ከዚህ ከሆነ ሀገር መጣህ ተብሎ ይቅርና ከየትም ብመጣ እኔ አልሰማም። ሰማኝም አሁን የምትወጣ ከሆነ ቤትህን ተቆጣጠር። አዲስ ታይም ላይ እኔ የእሷ ደስታ ነው የእናንተ ጭቅጭቅ አይደለም። አቡሽ ምንድን ነው ማለት የማረግ አቡሻ ምን ማለት ነው? አብርሃም እዚህ ቤት እንዳትመጣ ከዚህ በኋላ ላይ ካልፈልግም እሷን ማግኘት ከፈለክ ውጪ ማግኘት ትችላለህ ብየዋለሁ። ምንድን ነው የፈለከኝ? ቆይ ነው ወይስ ከአንተ ጋር እኔ ጸብ እንትን ማለት አለብኝ? የሰው ልጅ ሲታገስ ለምንድን ነው የማታውቀው? እኔ አንተን ልክህን ማሳየት አቅቶኝ አይደለም። ለምንድን ነው በስነ ስርዓት በጸባይ እያወራሁህ ነገሮችን ወደ ሌላ ነገር ውስጥ እንድገባ የምታደርገኝ? አንተ አጥቶች ተልከታችሁ ሲተዋት አንዴ እያወራ ነው እና ዳምጧ አንዴ ከሴቱን ከወንድ ጋር የምታገል ብቻ ማውራት የፈለገው ነገር ካለ ያወራና ይሄድ። እሺ ሲጀመር እዚህ ቤት መምጣት አትችልም። ግልጽ አማርኛ ነው አይደል ያወራሁት? እንዴት ነው ማለት እዚህ ቤት መምጣት አትችልም። ስለሚለኝ እኮ ነው። ይሄ የኔ ቤት ነው። እየሰማኸኝ ነው አይደል? እሷን ማግኘት ከፈለክ ደውለህ ውረጂ፣ ታችን መገናኘት ትችላለህ፣ እዚህ ግራውንድ መገናኘት ትችላለህ። እኔ አያገባኝም። ግን እዚህ ቤት ውስጥ እንዳትመጣ። አማርኛ እኮ ነው የማወራው። ወይስ እኔ አንተ ሌላ ጸብ ውስጥ መግባት አለብኝ? እሱን አረጋግጥ። አብርሃም ስማኝ፣ አሁን አንድ ነገር ልንገርህ። አንተ እንድታምን ተብሎ ሰርግ መደገስ የለበትም። ተረጋጋ። ሰማኛለሁ። ከዚህ በላይ ማየት አልችልም። አንተ ተረጋጋ። በቃ እሱን አረጋግጥ። ችግሩ እሱ እዚህ ቤት መገኘቱ ነው። ኦፍ ኮርስ ነው። አትሊስት ማውራት የሚፈልገው ነገር ሊኖር ይችላል። ዝም ብዬ ምንም ነገር ሳታውቅ ነው የምታወራው። አንዴ ተረጋጋና ማወቅ የምፈልገው ነገር አንዴ ከእሱ ጋር እኮ ምንም ማውራት አይጠበቅብህም። አንዴ አዳምጠኝ። ከእሱ ጋር ማውራት አይጠበቅብህም። አንተ ባለቤቱ እሱ ነው አይደለ? የመጣው እሱ ነው አይደለ? እያወራን ያለነው ስለሱ ነው። ሩታ ግን ፈልገሽ ነው ይሄ የምታረጊው ነገር ምናምን ይሄ ነገር አይታየህም ነው አቡሽ? ቆይ አይ አልገባኝም። ማለት ምን አድርጉ ነው እያላችሁ ነው ያላችሁ? ማለት እኔ ሰላም ሰውን ደስተኛ ሰውን ደስ ሊላችሁ ነው የሚገባው አቡሽ። እሱን ምንም እዚህ ጋር የሚያገባው ነገር የለም። ሲቀጥል ደግሞ ማለት ነው የእሱ አፉ እሱ ነው። ለአፉ ከፍሎት ነው እዚህ ጋር የሚፈልገውን ነገር እያወራ ያለው ማለት ነው አይደለም። እኔ የእህቴን ደስታ ስለማቅ ለወንድሜ ላስረዳው ብዬ ነው። እኛ ግን እሱን ነው ልናወራ የመጣ ነው። በቃ ማንንም ልታወራ አልመጣም። እኔ እሱ አለ ከመጀመሩ ነው። ቆይ በእንደዚህ አይነት ነገር እሱ ማለት ደስታ ነው። ደስታዬ ማለት ደግሞ እሷን ወደ ውጭ ለመውሰድ አክብሮ አፍቅሮ ከነ ልጇ ተቀብሎ ለመውሰድ የመጣ ሰው። እንደዚህ አይነቱ ሰው እንደዚህ አይነት ተልካሻ ነገር ራሱ መገመት ያቅታል። ምን ሆነ ነው? በቃ ለማንኛውም ተረጋጉ። ምንም የምንረጋጋው ነገር የለም። ሰማኛ እኔ አንተን በጉልበት ልታሸንፈኝ አትችልም። እየሰማኝ ነው አይደል? እንደ ቃል በቃል ነው የምነግርህ። ስለዚህ በጸባይ እዚህ ቤት አትምጣ። በቃ ግልጽ አማርኛ ነው ያወራው። መምጣትህን ጠዋትም መምጣትህን ሰምቻለሁ። ጭራሽ በቀን ሁለቴ መምጣት ጀምረሃል። ስለዚህ እሷን ማግኘት ከፈለክ ውጭ ወይንም ቤት የምትከራይበት ብር ከሌለ እኔ ብር እሰጥሃለሁ። አይደለም አብርሃም፣ ይኸውልህ አይደለም ውጭ ማግኘት ጀምራ አንተ ምን ታደርጋለህ? ሰማኝ ዴሩታ ምን ሆነሽ ነው? ምን ሆንኩኝ? አብርሃም አቡሽ እዚህ አይነት ቤት ሶስት ተከራይቶ ያኖራታል ከፈለክ አንዱ ነው። ቆይ አይደለም አይስ ይቅርና እሱ ያውራ። እስኪ አንተ ዝም በል እንዴ! እሱ እያወራን ነው አይደል? አንተ ጋር ምን አላወራም። አንተ በጣም አስቀያሚ ሰው ነህ እንዴ! በኃይለ ቃል ነው የምታወራው። ጭራሽ ጉልበት ለመጣ ጭራሽ እኔ ገና ትናንትና መጣው ብለህ ቆይ አይደለም እንደዛ ሳይሆን አልገባኝም። ገና ለገና ትናንት ለመጣ ሰው ብለህ እንደዚህ አትወራጭ። ሰማኛ? አሁንም ዝም በል አንተ እና ተረጋጋ። ሌላ እንትን ውስጥ እናገር አይ የምትል ከሆነ ደግሞ ቆይ ተረጋጋና እንደዛ ሳይሆን እኔ ከአንተ ጋር ምንም አልሆነም። አማርኛ ይገባል አይገባም? ቆይ እኔ ሩታዬን ፈልጌ ነው የምትወጣው። ነገረች ያለውን ነገር እኮ ነገረች። ምንድን ነው የምትነግረኝ? አንተ ምንድን ነው እየሰራ ያለው? ማለት ምንድን ነው እያደረገ ያለው?
እየገባኝ እኮ አይደለም ማለት ቆይ እኔ ግን ማለት ነው ያልገባኝ ነገር ይሄ ባለፈው እንደሰራችሁ ድራማ ምናምን ለማስቀናት እየሞከራችሁ ነው ወይስ ነገር ይኸውልህ ጨርሰነው የራሱ ላይፍ እንዲኖር ይኸውልህ ያ ነገር እንደዛ እየተፈጠረ የነበረው እኔ እና እሱ መካከል ሆነ ያላለቀ ፕሮሰስ ስለነበረ ነው። አሁን ያ ፕሮሰስ እንደዚህ አልቆ ነገር ተቋጭቷል። ገባ? ስለዚህ እኔ ምንም የምሰራው ድራማ ምናምን አያስፈልገኝም። እኔ እዚህ አሁን ሪያሊቲ ላይፍ ነው እየኖርኩ ያለሁት። አቦሻዬ እኔ አሁን እናንተ መጠየቅ የምፈልገው ነገር ስንት ከፍሏችሁ ነው? ማንኛው ድራማ ስለሚወዱ አይደለም ማለት እኔ ልስጣችሁና ያንን ብር ማለት ነው። ተው በቃ እንደዚህ እህቴ ነች። አልገባኝም እኮ እሱ እኮ ነው እኔ እኮ ግራ እያጋባኝ ያለው እሱ እኮ ነው። አቦሻ ቆይ ስማኝማ፣ አንተ ስለምንድን ነው የምታወራው? ማለት ስለምን መከፈል አይደለም። ይኸውልህ በቃ አቦሻ እኔ አሁን ከእሷ ጋር ምን ነገር አታወራ። በቃ ተዋት፣ የፈለገችውን ነገር መሆን ትችላለች። ትሁን በቃ ችግር የለውም። የፈለገችውን ነገር ትሁን አቡሽ። እኔ ግን በቃ እዚህ ቤት አይምጣብኝ ያልኩት እሱን ነው። በቃ ከገባው ማለት ነው። ኖቤል እረፍ። በቃ ከኔ ጋር ነው የመጣው። ከኔ ጋር እስከመጣ ድረስ ከኔ ጋር እስከመጣ ድረስ ማለት ነው እንዳነቀው አብርሃም ከኔ ጋር ቤቱ ድረስ። አሁን ከዚህ በኋላ የሩታ ቤት መውጣት ከቻለ እሺ፣ ተረጋጋ። አንተ አፉን እንደ ለምን እሱ አያወራም? ቆይ ወንድ ከሆነ ለምን አያወራም? ዲሲፕሊን የሆነ ሰው ነው። እንዳንተ ተራ ወሬ ነገር አይመችም። ተረጋጋ ማለት እጅ ምናምን መጠቀም አይጠበቅብን። ይሄ የሆነ ጠንካራ ያለ ንግግር የሚጠራው ቆይ አይደለም። እኔ ግራ የገባኝ ማለት ነው እኔ ያነካው አንዴ አረ እኔ ጅን እንዳታነሳ አንተ ቆይ ንቀት ነው ማለት ነው። መነጽር እንኳን አውልቆ እንዳያወራንም እንዴ? አንተ ምን አይነት ነገር ነው የምታወራው? ተረጋጋ እንጂ ነው ወይንስ ያለ መነጽር አይታየም? አይ ያለ መነጽር አይታየም ነው። መነጽር ነው የነካው። ከዚህ በኋላ ማለት ነው መነጽር ስላወለክ ምናምን እንደዚህ ምናምን ስላልክ የሆነ ፍርሃት የሚሰማኝ እንዳይመስልህ። ስማ ይኸውልህ እዚህ ቤቴ የመጣሁት ለሩታ ልጅ ስል አንድ ገብቶሃል። አንተ የከለከልከውን የአባትነትን ፍቅር ላስተምሮ ነው የመጣሁት። ምን ታውቃለህ አንተ ስለአባት? አንተ በመሀል አትግባ። የምታውቀው ነገር አለ እንዴ? ገብቶሃል? ምን አውቆ ነው ይሄ? ማንም ወጠጥ ይዘህብን መጣ። አሳየኝ ነው አባትነት እንዴት እንደሆነ ላሳየኝ። ኦኬ የኔ ልጅ አንተ ልታሳድግ አንተ እሷ ነች ሁሉ ነገር እያመጣችብኝ ያለችው አይደለ? ስለዚህ በሚገባቸው ቋንቋ ነግረሽ ከዚህ ቤት አስወጪ። ምድር ይፈልግ እየሰማሽ ነው። ከዚህ በኋላ ሩታ ካንቺ ጋር ነው ጸደይ። እስካሁን ታግሼሻለሁ። የልጄ እናት ነሽ። አብረን ጥሩም መጥፎም አብረን አሳልፈናል ብዬ በጣም ታግሼ ዝም ብዬሻለሁ። ስለዚህ ወይ አስወጪው የሆነ ነገር አድርጊ። በሚገባቸው ቋንቋ አውሪያቸው። እየሰማሽ ነው። ቆይ ተረጋጋ። መጀመሪያ አንተ በዚህ እንትን ማለት አይጠበቅብህም፣ መናደድ አይጠበቅብህም። ሪላክስ አድርግ መጀመሪያ እሺ። በጣም እየተበሳጨህ ነው። አንደኛ እሱን፣ ሁለት ስለኔ መበሳጨት አይደለም አሁን እያወራሁኝ ያለሁት። ተረጋጋ። ቆይ እኮ ተረጋግቼ ነው እያወራሁ ያለሁት። ነው ይሄን የመሰለ ሰው ስላገኘች ተናደድ። ይሄን የመሰለ ምርጥ ሰው ስላገኘች ተናደድ። እልሽ እንደው ሩታ አንቺ ውጡ ምናምን ማለት አይጠበቅብሽም። ኖቤል ወንድማችን ነው፣ ይቀመጥ፣ ችግር የለብኝም ከኖቤል ጋር። አንቺ ብቻ ዝም በይ። እኔ እነዚህን ልጆች አንጠልጥዬ ላስወጣቸው። ወዴት? እንዴት? ወደማይመጡበት ቦታ ድጋሚ እንዳይመለሱ ነው የምፈልገው። ሰማኛ ኖቤል? ይኸውልህ ይሄ ሁላ ያንተ ጥፋት ነው። ፈረንጁ ማለት ወንድም ማንን እሱ ደግሞ ማነው ልብ ያኒ አንተ ጎበዝ ነች። ልበታለህ በደንብ ነው የምችልበት። ተግባር ላይ በፈጠራችሁ ላይ ተረጋጋችሁ ነው ማረጋጋት ያለብኝ እንዴ? ምን ሆነ ነው አንተ? አንተ ተረጋጋና እስቲ አንተ እናንተ ሌላ ነገር ለነዚህ ኮች ማባከራ ያላገዳለው ቢ አንተ ሌላ ነገር እጅ ማባከራ ያስፈልጋል። አሁን ይሄንንም እንዳሰብረው መፍታታችሁ ነው። ምንድነው እንደዚህ ባይለቃል ሆነ? በቃ አንድ ነገር ስልኬን አምጣ። ሰደው ያንተ ስልክ እኔ እንዳይሰበር እሱ ስለመሰለኝ ነው። ሌባ ጋሻ እሱን ስነኩት ማለት ነው ከኔ ጋርና ከሩታ ጋር ነጻባችሁ። እሱን ስነኩት ማለት ነው። አቡሽ ግን ይሄን የመሰለ ሰው ስላመጣች እንዴት ከዚህ እስካሁን በጣም ታግሼ ምናምን ነገር አውርቻለሁ። ላንቺ ባለኝ ሪስፔክት ምክንያት ነው እነዚህን ልጆች ማለት ነው ማለቃቸው ማለት አቡሽ አልገባኝም። በደንብ አንቺና ኖቤል ናቸው ሰዎች በደንብ ስለኔ ማንነት ታውቃለህ። አሁን ግን እሱ ነው ቤተሰብ እየመሰለ አቡሻዬ ላስረዳህማ አንዴ ስማኝ። እኔ ህይወት ውስጥ በጣም ብዙ የማይሆኑ ሰዎች ገብተው ወጥተው ነበረ። ያኔ እነሱን ማስወገድ ምናምን ነበረብክ። አላደረክም፣ አላስወገድክም እያልኩ አይደለም። አሁን ደግሞ እኔ ደስታ የሚሰጠኝ ነገር እያደረኩኝ እስካለሁኝ ድረስ ልትገፋኝ አይገባም።
እስካሁን ባለው በጣም ሰላም ነኝ ነው ስነግር። ቆይ አቡሽ አንድ ነገር ልንገርህ፣ ወንድሞች እኛ ነን አይደል? ካሳ ጋር ተጋብተሽ ነገም ደግሞ አቡሽ ቃላት አጠቃቀምን አስተካክል። ምንም ማስተካከል ማለት አስተካከል ምን አትጨቃጨቀኝ አቡሽ። እኔ ይኸውልህ እየነገርኩህ ያለሁት እኔ ነኝ ወንድም አይደለም ይሄ ልጅ አይደለም። አቡሽ ሲጀመር ማለት ነው አሁን ልንገርህ፣ ኪት ነው ያመጣው በደንብ ልንገርህ። ስለሱ ደስታዬ ማለት ሩታን በብዙ ጊዜ በቪዲዮ እያየሁ ለምን ታቋርጠኛለህ? ስለሱ ልንገርህና ተወሰናለህ። ከዛ በኋላ አንተ ያለውን ነገር ከዛ ቀርቃሳ ያውቁ ማን እንደሆነ ትለያለህ። ደስታዬ ማለት ውጭ ሀገር የሚኖር አውሮፓ ሀገር የሚኖር ሰው ነው። ስራ አሁንም አታቋርጠኝ፣ አሁንም አታቋርጠኝ፣ ምንም አታቋርጠኝ አበልኝ። የማይሆን ነገር እኮ ነው እያወራህ ያለው። እኔና አንተ እስከ ዛሬ ድረስ ብዙ ነገር ያደረግነው ለሩታ ደስታ ብለን ነው። ስለዚህ ማንነቱን ልነግርህ ነው። የማንነቱ ሰው አልካረ ኖቤል ለምን አታዳምጠኝም? አንተ ትንሽ ተረጋጋና አዳምጠኝ። ኢሞሽናል አትሁን እንጂ ተረጋግቼ እንዳዋራህ ነው። ኢሞሽናል አትሁን። እኔ ላስረዳሽ አንዴ ስማኝ። ይኸውልህ ሩታዬ ልንገረው ነው። አሁን እዚች ጋር አንድ ስህተት የሆነ ነገር አለ። ስህተት የተፈጠረ ነገር አለ። እኔ እና እሱ መካከል ምንም የለም። ስለዚህ አንተ ልጃችን አለ በሱ ጉዳይ ላይ ሁሌም ቢሆን አንድ ነን። ከልጅ በላይ ደግሞ ሊያስተሳሰራችሁ የሚችል ምንም አይነት ነገር በቃ በዛ ጉዳይ ላይ አንድ ነን። ምንም አታብራሪለት። ስለዚህ ቆይ ከዛ ባለፈ ነገር ግን ለምንድን ነው በዚህ ልክ እነሱ ስለ ልጅ ፍቅር ለማይገባው ሰው ገና ለራሱ ላላደገ ህፃን የሆነ ነገር ብለህ ማብራራት አይጠበቅብህም። ቢሆንም አልኖሮ እንደዚህ አይነት ስህተት አሰራሽ አንድ ነገር አሁን ምንም አልፈልግም። እንደዚህ አይነት እሱ ካለው ነገር ተቃራኒ ቢሆን ኖሮ አንተ እውነትም እኔ ወንድሜ በስሎልኛል እንድል ከሆነ የምፈልገው እነዚህ ልጆች አቡሽ አንድ ነገር ልንገርህ፣ አንድ ያዳምጠኝ። በመጀመሪያ ደረጃ ልጁን ነው ፈልጎ የሚመጣው እንጂ እሷን ፈልጎ አይደል። ልጁን ደግሞ ለሁለት አይካፈሉትም። ስለዚህ የመጣ ማየት ይችላል። ሁለተኛ ደስታዬ ማለት አውሮፓ የሚኖር እሷን በዩቲዩብ ብዙ ጊዜ አይቶ ወዷት በምን አጋጣሚ ማግኘት ስላልቻለ እኔም በስራ አጋጣሚ ተገናኝተን ይህን እድል ተጠቅሞ ይመጣ። ይህን እድል ደግሞ ላባክኑ አልፈልግም። ምክንያቱም የሚዋደዱ ከሆነ የሚፈላለጉ ከሆነ እንደዚህ አይነቱ ሰው መሸኘት ወስዳለሁ ብሎ አሞኝተው ነው እንዴ? አሞኝተው ነው ወይ አንተን ወስዳለሁ ብሎ ነው? ምናልባት እንደዛ አይነት ሀሳብ ካለ በሌላ መንገድኛ መውሰድ እንችላለን። አንተ ተለይተሃትም ቢሆን ቅናት አለበት ረዳሃል። ያ ነገር ደግሞ መጥፎ አይደለም። ኖቤል ግን እንደዚህ በችኮላ መሰራቸው አንድ ጥያቄ እስከ ዛሬ እንደዚህ ሲሆን የት ነበር? ለሩታም ታስበው ማለት አንተ ዛሬ መተህ እንደዚህ ልትናገረኝ አትችልም። አይ ማን ጀመር? የት ነበር? እኔ ለሩታ ዘንድ ስራዬን ትቼ ከሀገር ስንከራተት እንደነበር በደንብ ነው የሚያውቀው። እሱም ብቻ አይደለም ብዙ ነገር አድርገሃል አይደል? አንተ ዛሬ ምን ታገኝ? አንተ እኮ ለኔ በጣም ምርጥና በቃ ማን ስለሆነ ነው የሚናገረኝ? ኖ ኧረ በፍጹም ሊናገር አይችልም። ነገር ግን የሆነ የማይሆን ነገር እየተፈጠረ ነው። ስህተት እየሰራ ነው። ገባ? እኔ እና እሱ መካከል ምንም የሚያገናኘን ጉዳይ የለም። እሱ ልጃችን ነው። ከዛ ውጪ አዲስ ነገር ለመፍጠር እየሞከርክ ነው። ያ ስህተት ነው እኮ። እናንተ አሁን ያልተረዳችሁት ነገር አሁን በቃ ይሄ የሆነ ልጅነትም አለባችሁ መሰለኝ፣ አላውቅም። ትዳር ይሄ እንደ ቀልድ ተጀምሮ እንደ ቀልድ የሚፈርስ ነገር ምናምን ይመስላችሁ። ይሄንንም ኬት እንዳመጣችሁ ዛሬ ቀልዶ አቡሽ ሲታይ ይመስላል፣ ግን ማለት አይደለም። እስከዛሬ ማን ይቀልዶ እንዴት ነው? ቆይ አንተ አቡሽ ነገር አለ ካላገባው ብለን ምን ሆነ? የሆነ ነገር አለ። አቡሽ ረፍ ምን ስሜት ውስጥ ነው? ስማ ሩታዬ፣ ብዙ አታስረጁ። ያምሻል ስርዓት ይኖርሽ ብዙ አጭቅጭቃል። አንተ እህቷሽ እንደሆነ ስርዓት ይኖር አሁን እዛ ጋር ነው ስነ ስርዓት እንዲኖር ፈልጋለሁ። ትክክለኛ ሁኔታ የሆንከው ነገር አለ። ድጋሚ የሆንከው ነገር አለ። ሰማኛ አንድ ነገር የሆንከው ነገር አለ። አግሬሲቭ ሆነ የምታውቀው ምንም ነገር ከእነሱ ጋር ማውራት ድንጋይ ላይ ውሃ እንደማፍሰስ ነው። የሚገባቸው ምንም የሚገባቸው አይነት ሰዎች አሉ። አንተን ግን ማለት ነው ጸባይ ማይገዛ ከሆነ ጉልበት እንዴት እንደሚገዛ አሳይጋለሁ። አንበርክኬ እንዴት እንደምገፋ አሳይጋለሁ። ይሄን ነገር ከእናንተ የምጠብቀው ነው። ግን ሩታ አብርሽ እኔ ከአብርሽ እንደዚህ አይነት ነገር አልጠብቅም። ምንም እየገባኝ አይደለም። የኔ አብርሽ ነው ከኔ ጋር ሁሉ ሲለፋ የኔ አብርሽ ታረቁት ና አረ አይደለም ማስቀምጫ ይቀመጥ
ወይኔ በጣም ይጎይ አቡሻ ገሞ ረጋ በል። እኔ ምን ማለት ነው? እስኪ ዋይዘን አጨናንቋ እነዚህ ሰዎች አይደሉም። እንደዚህ ሀገር በቃውን አውጣ አገባ በቃ ምን ሩታዬ ግራ ገባኝ። አንቺን እንኳን አስጨነቅሽ እኮ ግራ ነው የገባኝ። አይ ይወጣችሁ ምናምን አይጠብስ ኪላሳከኝ እሺ አንቺ ብቻ ዘና እንካ እነዚህ ጤነኞች ባሉ እንዲህ ነው። አንድ አመት ከምናምን በላይ ሲያለፋ እኔ አቡሽ እንዴት እንደተቀየረ ግን በጣም ይገባኝ። አንተ ብቻ አረጋ በል። ኧረ እኔ ቦታም አልሰጧቸውም ጭራሽ እኮ ንቄያቸው ከእነዚህ ጋር እንዲህ ካመጽም አይ አቡሽዬ እናወራዋለን። እሺ አቡሽ እኔ ከዚህ በኋላ ማየት አልፈልግም። አይ ልጁ ማየት አልፈልግም። እኔ ከዛ ጋር ነገር የለም ይመስለኝ ወይ ደግሞ እኔ በጣም የተመሰለ የምትለው ነገር አለ። አይ ችግር የለውም አቡሽ እናወራዋለን፣ ይመለሳል እሱ ሲጀመር። በጣም የሚገርመው እኔ ምንም አልጠበኩም እና ትክክል ምስኪን ያሳገኝ እግዚአብሔር ናውጣ ነው በቃ የሆነ ልብስ መያዝ አጋጥማለህ። አይዞህ ትለምደዋለህ። እንደዚህ ነበር ስኖር ነበር። እኔ በጣም እየገረመኝ አይ አይደል አይነት ሻይ ሰው እንደው እንዴ ባይዘው እዚህ ላይ አንድ ነገር ሩታ ማለት ከሚገባው በላይ ላስረዳ ፈልጋለሁ። ሩታ ማለት በጣም ጥሩ ሰው፣ ታጋሽ ይሄም እንደምታየው ነው እየተፈጠረ ያለውን ነገር ጭራሽ ልጅ ተደርቦበት ነው ይሁሉ ነገር ተፈጠረ። እና እንደዚህ አይነት እንቁ የሆነች እህቴን ነው ማስረከብ። አደራም ከአደራም በላይ ነው የምሰጠው አይደል? ያየው ነው የምትቀር አይደል? ይሄ ነገር እንዲህ ተበላሽቶ ደግሞ ወደ አንተም እንዲመጣ አልፈልግም። አክቹሊ እነዛ ወጠጤዎችም ምናምን አተካራ የሆኑ ልጆች ወደ አንተ ላይ እንዲገቡ አልፈልግም። እባክህ ከቻልክ ወደ አንተ ያለበትን ቦታም እንዲያውቁ አልፈልግም። ያኛው ተንኮለኛ ነው አብርሃም ተብዬው ብዙ ነገር መሰለል ይችላል። ብዙ ሰው አለው በየቦታው ግርግር ወከባ ስለሚል ግን እቺን የመሰለች እንቁ እህታችን እኔና ሩታ እኮ ተባብተን ያየሁት ሁሌ እንደዚህ ፈገግ ብላ እንድትኖሩ መፈልግ እኔ አልገባችሁም። እኔ አቡሽ ዛሬ በህይወቴ እንደዚህ አበሳጭቶኝ አስነቅሎኝ ደግሞ ችግር የለውም እንዴ በጣም እህታችን እና ፕሮሰሱን ቶሎ እናድርገውና እንደዚህ ጭቃጭቅ አልፈልግም። ብችል እኔም ተከትያችሁ እመጣለሁ። እኔ በቃ ደስተኛ ማግኘትም አልፈልግም። ፈረንጁማ እዛ ነበረች። እንደዚህማ እዛ ተገናኝተን ነበር። እንደዛ አየሁ ጨዋታው ሲያመጣው እየተቆለኝ ነው ባሉን የሰራው ማለት ዳር ይላል። ለማንኛውም አብርሽም ከፈለገ ወይ ፈቅደን እዚህ ቤት ምናምን ወይም የሆነ የተጣለ ዕቃ ሲነሳበት የሰው ልጅ አይወድምና ለዛ ይመስለኛል አጣጥሎ እንዴት መሰለህ ይሄ ነገር የተፈጠረው። አብርሃም ሩታዬን አወረደ ማለት የሆነች ሴት ጋር ምናምን ብዙ ነገር ተፈጥሯል። አይተሃል። እንደዚህ ነገር እቺን የመሰለች ልጅ ትቶ ነው ገብቷል። ወከባ ፈጥሮ ምን ብሎ እና እኔ ደግሞ እንዲህ ተፈልጋ የማትገኝ እህት እያለችኝ ለዛች እንትን ብሎ መተው አልነበረም። ልልት እኮ ነች። አንቺ እንደዚህ ወጪ ምናምን ምን ይቀራል? ምን የሚቀረው ነገር የለም እኮ ልጁ እኮ ዱርዬ ነው። በጣም ምንም የሚቀረው ነገር የለም። ክፉ ሰው ነው።